ተደጋጋሚ ነው እና ምንድነው ዛሬ ያው ሁላችሁም ሰምታችሁ ይሆናል ወንድሞቻችን ተፈተዋል በጣም ጥቂቶቹ ሲቀሩ በጣም በደስታ ላይ ነው ያለው ህዝባችን በዛሬው ዕለት ማለት ነው እና ይሄ ደስታ ሁላችሁም እና አቡበክርና ያው አብረውት ያሉት ወደ 9 አባላቶች ተፈተዋል አንድ 4 ወይም 5 ናቸው የቀሩት አሁን ከኮሚቴ አባላቶች ማለት ነው በዚህ ሁሉ በጣም ከፍተኛ ደስታ ነው ያለውና አልহামዱሊላህ ብዙም ይዘገይና ቢቆዩ ይሰቃዩም በአቋማቸው ጸንተው ያው አላህ Subhanahu Wa Ta'ala ያለው ጊዜ ሲደርስ ለመውጣት በቅተዋል ማለት ነው በተለይ ሰሞኑን የተከሰተው ሁኔታ የስጅን መቃጠል በዛ ተጎጂ ሆናሉ የሚል ስጋት ነበረ እና ተዛዲነዋል አልድኑም እየተባለ ሲሰጋ አሁን ተነጭራሹ መውጣት እድል ተገኘ አልহামዱሊላህ ይሄ በጣም ጌታ ልናመሰግነው የሚገባ አጋጣሚ ነው ወኹድ ማአተይቱከ ወሚንኩም ምን الشاكرين እንዳለው ያው ጨርሰው ሳይወጡ መቅረታቸው ቢያሳዝነንም ይሄን ያህል መውጣቱም ጥሩ ነው አላህ የሰጠንን ያመሰገን የተረፈውን ደግሞ ጨምርበት ማለት ይኖርብናል ማለት ነው ዋናው ነገር የሚያሳየው ግን የመንግስት ተብየው በአጠቃላይ አካሃዱ ህገወጥ መሆኑን የበለጠ ያንጸባረቀ ነው ማለት ነው መጀመሪያ መታሰር የሌለባቸው ሰዎች ናቸው የታሰሩት ህጋዊ ህዝብ የመረጣቸውና የወከላቸው ሰዎች የወክልናቸውን የህዝብ መልእክት ለማድረስ በመሄዳቸው ተወንጅለው በማንም ሀገር ታይቶ ተሰምቶ የማያቅ አይን ያወጣ ግፍ ነው የተፈጸመባቸው ማለት ነው ያ ሳይበቃ ደግሞ ያው ቶርች ተደርገው ተደብድበው ተሰቃይተዋል ከዛም አልፎ ደግሞ ልክ ተነፍሰ ገዳይ ባላነሰ መልኩ ከ7 እስከ 22 አመት የተፈረደባቸው ሰዎች ናቸው ማለት ነው ያ ነገር ተጥቢቅ ቢደረግ ኖሮ እድሜያቸው ዘው አለቀ ነበር ማለት ነው ይሄ ሁሉ ጫወታ ግን ፖለቲካዊ ጫወታ መሆኑን ያሳያል በህጋዊ መንገድ ከሆነ አሁን ምን ተፈጠረ እሺ አሁን እንግዲህ ፍርድ ቤቱ ፈርዷል 20 አመት ፈርዷል 19 18 አመት ፈርዷል ያልተፈጸመም ሲፈልግ የሚለቅ ሲፈልግ የሚያስር በዘፈቀድ የሚከድ መሆኑን ራሱ ይኸው ገለጸ ማለት ነው አላህ ግን Subhanahu Wa Ta'ala ባሊጉ አምሪሂ ነውና በማንኛውም ምክንያት ወንድሞቻችን መውጣታቸው ያስደስተናል ጥያቄያችን እስካልተመለሰ ድረስ ደግሞ ጥያቄያችን እንዳለ መሆኑን መርሳት የለብንም ምክንያቱም በዚህኛው ክስተት ዋና ጥያቄውን ማረሳሳት ነው ዋና የሚፈልገው ደግሞ መጀመሪያኛ እስር ቤት እንግባ ብለን አልገባንም እኮ እስር ቤት ያስገባን ምክንያት አለ ጥያቄ አለን ለዛ ጥያቄ መልስ እስካልተሰጠ ድረስ አሁንም ግዚያዊ ደስታ እንዳይሸውደን ጥያቄያችንን በያለንበት አጠንክረንና አጎልብተን መቀጠል እንዳለብን ሁሉም ሊያውቅ ይገባዋል ማለት ነው ሲፈልግ በጅምላ አፍሶ እንዲወስዶ አሰረ ሲፈልግ ደግሞ በችርቻሮ እየቀናነሰ ባለፈው አመት የተወሰኑትን ፈታ አሁን ደግሞ የተወሰነውን ሶስተኛው ዙር ደግሞ አሁን ገና አለ ይሄ ምንድነው ጫወታ ነው ማለት ነው ይሄ ህዝብን መናቅ ነው በፍትህ ስም መጫወት ነው የሚያመለክተውና ይሄ አይነት አካሃዱ ምናልባት እሱ ዛሬ ለተፈጠረበት ህዝባዊ አመጽ እንደ መፍትሄ ወይም ግዚያዊ ማብረጃ ለማድረግ ፈልጎ ሊሆን ይችላል ይሄ አይነት ጫወታ ቢበቃ ይሻላል ህዝባችን ግን ሊበስል ሊያውቅ ይገባዋል ማለት ነው የሚደረጉ ሽንገላዎች ሊደልሉን አይገባም ዋናው ጥያቄያችንና አጠቃላይ መብታችንን ማግኘት አለብን የሚለው ጥያቄ የበለጠ ጠንክሮና ጎልብቶ መቀጠል እንዳለበት ማሳሰብ እንወዳለን በዛ አጋጣሚ ደስታው የሁላችንም ቢሆን በተለይም ለታሳሪዎች ወበተሰቦች እንኳን ደስ ያላችሁ እና የእናንተ ደስታ ለኛም ደስታችን ነው የሁላችንም ልጆች የሁላችንም ወንድሞች የሁላችንም እህቶች ናቸው የተፈቱት እናንተ የቤተሰብ አባላቶች ደግሞ በእነሱ መታሰር ብዙ ተሰቃይታችኋል ብዙ ውጣውረድ ያጋጥሟችኋል ይሄንን ሁሉ አላህ በሶብር እንድትወጡ ላስቻላችሁ ጌታ ምስጋና ያቀርባችሁ እንኳን ለዚህ ቀን ያበቃችሁ ገና ተራ ያልደረሳችሁና ያልተለቀቁላችሁ ደግሞ አሁንም በትግስታችሁ እንድትቀጥሉበትና አላህ Subhanahu Wa Ta'ala በሶብር የምትሰጣችሁን አጅር ከዛ የበለጠ ባለፈው አመት ከተፈቱት የበለጠ አሁን ድረስ የሶበሩት ተጨማሪ አጅር አግኝተዋል አሁን ደግሞ የገና የምትጠብቁት ተጨማሪ አጅር ታገኛላችሁና እናንተም ሳትበሳጩ ሳትቆላጩ በሶብሩ እንድትቀጥሉበት የሚል መልእክት እናስተላልፋለን
ወሰለላሁ ወሰለም አለ ነብይ ወላሊካ ሼክ እዚህ ጋር እንትን የሚሉት አሁን መንግስት ወንድሞቻችንን እንደተፈቱ አልহামዱሊላህ ሁላችንም ደስተኛ ነን። እንደገና ደግሞ የጠየቅነውን የመጀመሪያም ጥያቄ ከተመለሰልን መንግስት ከመለሰልን ወንድሞቻችን ከእስር ቤት ከወጡልን እኛ ከመንግስት ምን የምንፈልገው ነገር አለ ብለው አስቀምጠዋል። ከመንግስት የምንፈልገው በጣም ብዙ ነገር ነው ያለው። ይሄ ነው ችግራችን እኮ አለመንቃታችን ነው የሚያስደፍረን። እኛ ከመንግስት የምንፈልጋቸው ብዙ ነገሮች አሉ ማለት ነው። እንደ ዜጋ እነሱ ራሳቸው እንደሚሉት ሰብአዊ መብት ስጦታ አይደለም፣ ሽልማት አይደለም፣ መብት ነው የሚሉት ያሉት። እና መብታችን ተሟልቶልናል እንዴ? እንደ ዜጋ ማግኘት የሚገባን ነገር ሁሉ አግኝተናል እንዴ? አላገኘንም። ብዙዎቻችን አናውቅም እኮ መብታችን ምን እንደሆነ አናውቅም። ስለምናውቅ ምንም ነገር መጎዳታችንም ያልሰማነው ብዙ ነን ማለት ነው። አሁን ትንሽ እያወቅን ነው ያለው፣ ትንሽ እየቆጠቆጠን ነው ያለው እንጂ መብት የሚባለው ነገር እኮ ከሚባል ነገር አይደለም። የሰው ልጅ መብቶች በጣም ብዙ ናቸው። ከነዛ ለኛ በጣም ጥቂቶች እንኳን ገና አልተሟሉምና ያንን ነገር ባለማወቃችን ምናልባት የተሟላልን መስሎን ይሆናል አንዳንዶቻችንና ምን እንፈልጋለን የሚባለው አጠቃላይ መብታችን ነው የምንፈልገው። በኢኮኖሚም በፖለቲካም በተቃፋም በሁሉም ነገር የሰው ልጆች በዜግነታቸው ማግኘት የሚገባቸውን ነገር ሁሉ ማንም ሊመጸውተን አይገባም። ያ ሁሉ ጥያቄያችን ነው ወደሚለው ነው የምንቀጥለው ማለት ነው። አሁን የተጠየቁት የስተዛሬዎችም እዚህ ግባ የሚባሉ አይደሉም እኮ አንድ ቀን መዋል አይገባቸውም ነበር። አንድ የህፃን ልጅ እንኳን ጠይቆ ሊሰጠው የሚገባ ነገር ነበር እንደዚህ ጋር ህዝብ ሳይሆን ማለት ነው። ስለዚህ አጠቃላይ ጥያቄያችን እንደተጠበቀ ይሆናል ማለት ነው። ምናልባት ከመለሰ ይመልሳል፣ ካልመለሰ ደግሞ አላህ የሚያስመልስበትን ዘዴ ራሱ እያሳየው ነው ይመጣለታል ማለት ነው። ምናልባት ዛሬ ለማኝ የሆነው ነገ ተለማኝ ሊሆን ይችላል እና እስር ቤቶችን ምናልባት አላህ እነሱ የፈረዱባቸውን አስቀድሞ አውጥቶ ታጸዳ በኋላ ግፈኞቹን ደግሞ ሊተካበት ይችላል ማለት ነው። እና ስለዚህ እኛ ሌላ ጥያቄ የለንም የሚባል ነገር የለም። ስተት ነው፣ ይሄ አለማወቅ ነው። የማያውቅ ሰው የሚያውቁትን መጠየቅ አለበት። ጥያቄያችን ብዙ ነው፣ ዘርፉ በዛ ስለሆነ እኛ ጥያቄያችን ይቀጥላል። እሱም ብቻ ሳይሆን የምንችለው ሁላችንም እሱንም የፈጠረውን ጌታ መብታችንን የሚያሟላ አምጣልን ብለን ነው የምንጮኸው ወደ ጌታችን ማለት ነው። እምቢ ካለ ደግሞ እሱም እንደኛ ለማኛ አድርገው እንላለን ቢያንስ ማለት ነው። ወሰለላሁ ዐለይሂ ወሰለም። والسلام عليكم ورحمة الله وبركاته. يزاري ينبرو درس بفضيلة الشيخ سيد أحمد مصطفى حفظه الله عمدة الأحكام بميل رئيس نبر إن شاء الله كذبوا على كيدبوا على من الجنانيو ሁላችሁም جزاكم الله خيرا جميعا እንኳን ደስ አላችሁ ወንድሞቻችንን የኡስታዞቻችን መፈታት የቀሩትንም እንግዲህ በዱዓ እንበራታ ኢንሻአላህ። እንግዲህ ይህን ቪዲዮ ሼር በማድረግ ለኡማው እንዲደርስ የሁላችሁም አስተዋጽኦ አድርጉ። ወፈቀኩም الله جميعا በድጋሜ እንኳን ደስ አላችሁ። ለአላህ ምስጋና ሽኩር። እንግዲህ አትዘናጉ ኢንሻአላህ። አላህ እንግዲህ የሙስሊምን በአለም ላይ ያሉ ሙስሊሞችን ሁሉ ጭንቀታቸውን አላህ ይፈርጃቸው እያል ሁላችንም አላህ ያስደስተን። አላህን እንግዲህ እሱ ባዘዘን መልኩ የምንገዛ የምንፈጽም አላህ እንዲወፍቀን የሁላችሁም ዱዓ ያስፈልጋል። ወንድሞቻችን ኡስታዞቻችን ኡስታዝ አቡበከር እንዲሁም ሁላቸውንም አንዱን ከመጥቀስ አላህ እንኳን ለቤተሰቦቻችሁ በሰላም አበቃችሁ። ሁላችንም አልহামዱሊላህ ደስተኛ ነን። አልহামዱሊላህ ለከል ሐምዱ ወለከል ሽኩር ለዚህ ላበቃን ጌታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።